የኦአይአር መሰረት የሌላቸው የአሳይለም አፕሊኬሽኖች በኢሚግሬሽን ዳኞች ሳይታዩ ሂሪንግ ሳይደረግ እንዲሰረዙ መመሪያ አስተላለፈ። የኦአይአር እንዳለው የኢሚግሬሽን ዳኛ ኬዛቸው ደካማ የሆኑ ሰዎችን ምንም አይነት ኮርት ሂሪንግ ሳይኖር እንዲሰረዝ መወሰኑን አስታወቀ። ይህም ከ4 ሚሊዮን በላይ የሆኑ የአሳይለም ኬዞችን ለመቀነስ ያለምንም የፍርድ ቤት ሂደት ብዙዎቹን ለመሰረዝ መወሰኑን የሚያሳይ ነው። ዳኞች በፍጥነት ኬዞች ላይ ውሳኔ እየሰጡ እንዲሄዱ መመሪያ የተላለፈ ሲሆን ከዚህ በፊት በቫሌንሲያ ቨርሰስ ጋርላንድ 2023 ኬዝ ዘግይቶ የገባ አሳይለም ዙ ቨርሰስ ጎንዛሌዝ 2007 የመመለስ ፍርሃታቸውን ጥበቃ ከሚደረግለት ግራውንዶች ጋር ማያያዝ ያልቻሉ ልክ እንደ ዘር፣ ሃይማኖት፣ ፖለቲካል ኦፒኒየን ወይም የወንጀል ሪከርድ ያለባቸው ሰዎች በማተር ኦፍ ጄጂፒ 2019 እንደተገለጸው ያለምንም የፍርድ ሂደት እንደሚሰረዝ ይታወቃል። አሁን ግን ይሄ በኤፕሪል 11 ቀን 2025 የወጣው የኦአይአር ሚሞ እንደሚለው ዳኞች ከዚህም ባለፈ ደካማ የመሰላቸውን የአሳይለም ኬዞች ምንም አይነት ፕሮሲጀራል ሂሪንግ ሳያደርጉ መሰረዝ እንደሚችሉ ነው የተነገራቸው። በተደጋጋሚ እንደምለው አንዳንድ ጠበቆች ለምን ከዚህ የተለየ እንደሚመክሩና እንደሚያደርጉ ባይገባኝም አሳይለማችሁን ከመጀመሪያው ጠንካራ አድርጎ ከዲክላሬሽናችሁ ጋር ማስገባት እጅግ አስፈላጊ ነገር ነው። አሁን በልምድና በመሰለኝ የምትሄዱበት ወቅት አይደለም፣ ወይም ከዚህ በፊት እከሌ እንዲህ ስላደረገ እና ስለተሳካለት እኔም ይሄን መንገድ እሄዳለሁ የሚል ነገር አይሰራም።